ተመልካች አታገኝም። ስለዚህ አሁን ጥራት የሚባለው ነገር ወሳኝ ነው ብዬ አስባለሁ። ምክንያቱም ዛሬ ላይ በትንሽ ነገር የጀመርካቸው ነገሮች ነገ እንደ ታሪክ ሆኖ ይቀመጣሉ እና ሰው ገብቶ ሲያየው ተመሳሳይ የሆነ ይዘት ወይም ደግሞ ተመሳሳይ አይነት ነገር ጥራቱን ያልጠበቀ ቪዲዮ ወይም ደግሞ ጥራቱን ያልጠበቀ ነገር ብታቀርብ ወይም ደግሞ ብትለቅ ሰው እዛ ላይ አንተን ፎሎ የማድረግ አንተ የሆነ ነገር ወደፊት እንደዚህ አይነት ደረጃ ደርስበታል ያልከው ነገር ላደርስ ትችላለህ። ያ በኔ እይታ ውስጥ ነው ሀሳብ ያለው። ኦኬ እኔ ይመስለኛል እዚህ ጋር የማልስማማበት ነገር አለ። ጥራት የካሜራ ጥራት ሳይሆን ለእኔ የሚታየኝ የሀሳብ ጥራት ነው። የካሜራ ጥራት ማተር ሊያደርግ ይችላል እንዳልከው ነው። ግን ደግሞ ከካሜራ ጥራት ይልቅ የሀሳብ ጥራት ያለው ሰው በዚህ ታይም የተሻለ አካሄድ መሄድ ይችላል፣ የተሻለ ነገር ይኖረዋል ብዬ አስባለሁ። ዋናው የጥራቱ ጉዳይ ከሆነ የሀሳብ ጥራት ነው ብዬ አስባለሁ። እኔ ሀሳብህና ከሶሻል ሚዲያ የሚሰሩ ሰዎች አሉ አይደለ? ከዛ የተሻለ ሀሳብ የተሻለ ገዢ የሆነ ሀሳብ ካለ ለእኔ የተሻለ እይታ፣ የተሻለ ቪው፣ የተሻለ ተከታይ፣ ለወደፊት ጥሩ የሆነ መነሳሻ መንሰላል ነገር ይኖረዋል ብዬ አስባለሁ። ምን ትላለህ ከዚህ አንጻር? ቱ ቢ ሆነስት ዩ አር ራይት። ግን አሁን በፊት ሲሰሩ የነበሩ ፊልሞችን አይተህ ከሆነ በሀገራችን ሲሰሩ የነበሩ የበፊት ፊልሞች አይተህ ከሆነ ታሪካቸው በጣም የረቀቀ ታሪክ፣ የሚገርም ታሪክ ተቀርጾበት ድርሰቱ በጣም የሚያምር ሆኖ ካሜራቸው በዛ ሰዓት በነበረ አይነት ካሜራ የተሰራ ነው እና ያንን ሰዓት ላይ የተሰራውን ፊልም እና ዛሬ ላይ እየተሰሩ ዛሬ ላይ ታሪክ ምንም በቃል አይደል ድርሰት ላይ ብዙም ስላልሆነ ማንም የሆነ ከመንገድ ምናምን የሆነ ነገር ያሉ ገጠመኞች ተገጣጥመው ስለሚሰሩ ነገር ግን ካሜራው ወይም ደግሞ ቀረጻው ትኩረት ይስባል እና አንድ ነገር እናምነው በዛ ነው። አንተም እንዳልከው ግን የሀሳብ ጥንካሬ የሀሳብ ለአንድ ድርሰት ወይም ደግሞ ለአንድ ስራ ሀሳቡ ነው የጀርባ አጥንት የሚባለውን ነገር አምናለሁ። እሱ እውነት ልክ ብለሃል እንጂ ይሄ ካሜራ ሁሉም ነገር ደግሞ ግጥምጥም ሲል ደግሞ አንድ ሶሻል ሚዲያ ተጠቃሚ ለሆነ ሰው በጣም አድቫንቴጅ ነው። ከዛ በተጨማሪ ደግሞ ተወዳጅ እንዲሆን ያደርገዋል።